ጤና ይስጥልን የተከበራችሁ የፋና ቴሌቪዥን ነፃ ሐሳብ ተመልካቾቻችን የዛሬው ፕሮግራማችን ጀምሯል። እንግዳችን የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ምክትል ሊቀመንበርና የመድረክ የሥራ አስፈጻሚ አባል አቶ ሙላቱ ገመቹ ናቸው። እንኳን ደህና መጡ አቶ ሙላቱ። እንኳን ደህና ቆያችሁ። በቆይታችን የተለያዩ ጉዳዮችን እናነሳለን። ከአፍታ ቆይታ በኋላ እንመለሳለን። አፈወርቅ እያዩ ተመልሰናል። አቶ ሙላቱ ስለ ፍቃደኝነቱ በእጅጉ አመሰግናለሁ። ፋና ስላስታወሰን ከልብ ነው የምናመሰግነው። የመጀመሪያ ጥያቄ ላድርግ። አሁን ኦሮሚያ ክልልን እያስተዳደረ ያለው ማን ነው ብላችሁ ነው የምታስቡት? የኦሮሚያ ክልላዊ መንግስት ነኝ ያለው ነው አካል ነው። እናንተስ ማን ነው የምትሉት? ኦሮሚያ ክልልን እያስተዳደረ ያለው የኦሮሚያ ክልላዊ መንግስት ነኝ የሚለው ነው አሉ። አዎ፣ እሱን ያቋቋመው ማን ነው ብላችሁ ነው አቋም የወሰዳችሁት? እንግዲህ ከአንተ የሚሰወር አይደለም። እኛ ምርጫ 2006 ላይ ማነው 6ኛ ክልላዊ ሀገራዊ ምርጫ ላይ ለመሳተፍ ሙሉ ጥረት አድርገን ነበር። የዛን ጊዜ ተገፍተን ነው የወጣ ነው እና ወደ 206 የሚደርሱ የጽህፈት ቤቶች ነበሩን። እነዛ 206 ውስጥ 3 ብቻ ቀሩን። ባሉት አካባቢ ሁሉ የተቃዋሚዎች ናቸው ተብሎ ብዙዎቹ ታስሯል። ቢሮአችን ተዘግቷል። እስካሁን ድረስ እስከዛሬ አልተከፈቱም እና ስለዚህ በዚህ አይነት ሁኔታ ውስጥ ስለነበርን እየጮህን ነበረ። ክፈቱልን፣ እንወዳደር፣ እዛ ውስጥ እንግባ ብለን በእንጮይ እንግዲህ ጠበንጃና ባንክ የያዘው አካል ስለሆነ ፈራ ነው። እኛም ለነፍሳችን ብለን ነው እስካሁን ድረስ ዝም ብለን ኮንፋይ እንደሆነ ይኖር ነው እና በመንግስት ውስጥ ተካፋይነት የለንም እና አሁንም እንደዛው ነው ያለው ልል ፈልጌ ነው። ጥያቄ በምታወጧቸው መግለጫዎች መካከል እውነተኛ ፌዴራሊዝም ያስፈልጋል ትላላችሁ። የምታነሱት አንደኛው ጉዳይ ኦሮሚያ ክልልን ትክክለኛ ኦሮሞዎች ያስተዳድሩት፣ በኦሮሞ የተመረጠ መንግስት ያስተዳድረው ትላላችሁ። የኔ ጥያቄ አሁን ያለው ኦሮሚያን እያስተዳደረ ያለው ኦሮሞ አይደለም ብላችሁ ነው የምታስቡት? መነሻው ከዛ ነው። ምርጫ ሲባል ብዙ ብሎ ምርጫ ሆኖ አይደለም። ምርጫ ብዙ አይነት አለ። በጉልበት የምታስመርጠው ተመርጧል ብለህ ለሰው የምትናገረው ምርጫ አለ። ምርጫ ነው ብለን የምናምነው ህዝባችን ፖለቲካ ፓርቲዎች ያላቸውን ፕሮግራም፣ የፖለቲካ ፕሮግራም፣ የኢኮኖሚ ፖሊሲ፣ የማህበራዊ ፖሊሲ እነዚህን ይዞ ነው ገበያ ላይ ወጥቶ ህዝብ ከነዛ የትኛው ነው የተሻለ ፕሮግራም ብሎ የሚመርጠው። በኢትዮጵያ ምድር ላይ የዚህ አይነት ነገር አልተካሄደም። መደበለ ፓርቲ ነው ህገ መንግስታችን የሚለው። የመደበለ ፓርቲው ሁናቴ እንዲሁ ዝም ብሎ ፈቃድ ከምርጫ ቦርድ ከማግኘት በስተቀር ፓርቲዎች በየቦታው እድል አግኝቶ ህዝብን ቢሮ ከፍተው በነፃ ተንቀሳቅሶ ከቦታ ወደ ቦታ ተንቀሳቅሶ ህዝብን በማንቃት የራሳቸውን ፕሮግራም በሚገባ ህዝብ ውስጥ አሰርጾ እሱን ነው ህዝቡ የሚገዛው። ያንን ነው የፖለቲካ ገበያ የምንለው። አንተም የራስህን ፕሮግራም ይዘህ ትወጣለህ፣ ያም ይዞ ይወጣል። 10ም 20ም 30ም ቢሆን ህዝብ ይተቻል። ህዝብ ተችቶ አንተ ለዚህ አትበቃም፣ አንተ ለዚህ ብቁ አይደለም ያለ ፕሮግራም ኢኮኖሚውን ለምሳሌ ያህል እንዴት አድርገህ ነው ትምህርት የምታስፋፋልኝ? እንዴት አድርገህ ነው ጤናው? እንዴት አድርገህ ነው መሰረተ ልማቶችን የምታስፋፋልኝ ብሎ ህዝብ አብጠርጥሮ ይጠይቃል። ግን ወደ ጥያቄ አልመጡልኝም አቶ ሙላቱ። እኔ ጥያቄ ኦሮሞን ኦሮሞ እያስተዳደረው አይደለም ትላላችሁ። አሁን በመንግስትነት ያሉትን እናንተ አናውቃቸውም ነው የምትሏቸው። አንተ በመሀሉ ነው የጠየቀኝ። ሆልዶን ልጨርስልህ ነው። ስለዚህ ይሄን አብጠርጥሮ ምርጫ ተደረገ ምርጫ ነው ስላልከኝ ምርጫ አይደለም ነው ቅርጫ ነው እና ምርጫ አልተደረገም። እኛ አልተካፈልንበትም። እኛም ባንካፈልም ነፃና ፍትሃዊ ምርጫ ስላልተካሄደ ገዢው ፓርቲና መንግስት አሁን እንዳለ በዛ ሆነዋል ነው። ይሄን ትሸሻለህ? ግን የኦሮሚያን እያስተዳደረ ያሉት ኦሮሞ የመረጠው ወይንም ከኦሮሞች ናቸው። የኦሮሞ የማንነት ጥያቄ የላችሁ አላችሁ? ጥያቄ ኦሮሞች አይደሉም ትላላችሁ? አይደሉም ናቸው፣ ኦሮሞች ናቸው። ኦሮሞ ናቸው። በምታወጡት መግለጫ ላይ ግን
ኦሮሞን ኦሮሞ እያስተዳደረው አይደለም ትላላችሁ። ማን ነው እያስተዳደረው የሚል ጥያቄ እኮ እንግዲህ በቅጡ በትክክል የኦሮሞን ጥያቄ ያለ ማወቅ ነው። ኦሮሞ ምን ይፈልጋል? እንዴት ቢሆን ነው? ኦሮሞ ስለሆነ እንደራሴ ሆኖ ኦሮሞን ሲያስተዳድር የቆየ ብዙ ሰው አለ። ከምኒልክ ወዲህ ይሄን ሀገር የሚያስተዳድረው ኦሮሞ ነው። ኃይለ ሥላሴ ራሳቸው ኦሮሞ ነው። የኦሮሞን ጥያቄ የመለሰው አይደለም። መንግስቱ ኃይለማርያም ወልደ አያና የዚህ የቡሪ ልጅ ነው። ነገር ግን የኦሮሞ የሚፈልገውን ነገር አይደለም። ኦሮሞ የሚፈልገው ራሱን በራሱ ካለማንም ተጽዕኖ የራሱን ክልል በራሱ ለማስተዳደር ነው የሚፈልገው። አሁን ማን ተጽዕኖ እያደረገበት ነው በእናንተ መረዳት? ኦልሬዲ ይሄ ምርጫ አልተካሄደም ነው። ነፃና ፍትሃዊ የሆነ ከኦሮሞም ቢሆን አንተ መርጠህ ያላስቀመጥከው አካል ያንተ አይደለም። ሌላ ሰው መርጦ ያስቀመጠልህ አካል ለአንተ አይደለም የሚሰራው፣ ላስቀመጠው አካል ነው። ስለዚህ አሁን ለምሳሌ ይሄንን የምንገልጸው መገለጫው መንገድ ቀበሌ ላይ ህገ መንግስታችን ከላይ ወደ ታች አይደለም ከታች ወደ ላይ ነው። ይሄ ሰፊው ህዝብ የዚህ ህገ መንግስት ባለቤት ሰፊው ህዝብ ነው። ብሔር ብሔረሰቦችና ህዝቦች ሉዓላዊ ባለቤት ነው። ስለዚህ ህዝብ እዛ መርጦ ያስቀመጠው አካል ሳይሆን ሌላ ሰው ተወክሎ የተቀመጠ ነው። ካንተ ጉቦ ቢቀበል አንተን መታወቂያ ቢከለክል የሆነውን ነገር ቢያደርግ አንተ ነገ ከዛ ልታነሳው አትችልም። ተጽዕኖ ልታደርግበት አትችልም። አንተ ያላስቀመጥከው አካል ነው። አንተ ያልመረጥከው አካል ነው። ስለዚህ ኦሮሞ የሚፈልገው ራሱ መርጦ አስቀምጦ በፈለገ ሰዓት የሚፈለገውን ማንኛውም ነገር አልሰራህልኝም ብሎ ማንሳት ሲችል ብቻ ነው። ይሄን አድርግ። ግን ኦቦ ሙላቱ የሚነሳው ጥያቄ ምንድነው? እናንተ አንደኛ መንግስትን የኦሮሞ መንግስት ነው አይደለም ብሎ የመበየን፣ ሁለተኛ ኦሮሞ ነው አይደለም የማለት ስልጣን ሳላችሁ ወይ? ስልጣን የለንም። መተቸት እንችላለን። ፖለቲካ ነው፣ ሀሳብ። ግን ማንነት ሰጪና ነሽ ሆናችሁ ይሄ ኦሮሞ ነው ይሄ አይደለም የሚለው ማን ይከለክለኛል? ሀሳቤን ለመግለጽ ሰብአዊ መብት አለኝ። ይሄ ትክክል አይደለም ብሎ መሞገት ዲሞክራሲያዊ መብት ነው። ትክክል አይደለም፣ በህዝብ አልተመረጥክም፣ የህዝብ ምርጫ አይደለም ብሎ መሞገት ዲሞክራሲያዊ የህዝብ ምርጫ ነው አይደለም የሚለውን ሳይሆን እየጠየቅኩ ያለሁት ኦሮሞ ነው አይደለም። ኦሮሞ ነው። ነገር ግን ኦሮሞ የመረጠው አካል አይደለም ነው የሚል ፊቺው ይሄንን ነው። ይሄንን ያዝ። ይሄ እዚህ ላይ የምትሞግተው ከሆነ ኦኬ። ኦሮሞ ሆኖ እንኳን ኦሮሚያን እዚህ ኢትዮጵያን ሁሉ ሲያስተዳድር የነበረው ኦሮሞ ነው። በዚህ ላይ የምንፋለመው ጉዳይ አይደለም ነው። ግን የኦሮሞ የሚፈልገውን አይደለም ነው። ግን እሱ ፍላጎት ለምሳሌ ስድስተኛው ሀገራዊ ምርጫ እንግዲህ እናንተ አልተሳተፋችሁበትም፣ ራሳችሁን እንዳገለላችሁ ይታወሳል። ግን በርካታ አካባቢዎች ሌሊት ወጥተው ምርጫ መርጠዋል። የእነሱን ውሳኔ አለማክበር ጥያቄ ያስነሳሙ እስከ ዛሬም ድረስ ዛሬም በምታወጧቸው መግለጫዎች ይህንን ጉዳይ ስለምታነሱት ሌላ ምርጫ ፍንፍኔ ውስጥ ኦልሬዲ ልክ ነው። ሁሉም ሰው ወጥቷል። የማንክደው ጉዳይ ነው። ከተሰረዝን በኋላ ምን እናደርጋለን ታዲያ? ምርጫ መግባት አልተቻለም። ቢሮአችን ተዘጋ ካለን ቦታ እና ስለዚህ ምንድን ነው የምናደርገው? አንተስ ብትሆን ምን ታደርጋለህ? እና ይሄ በተደረገበት ሁኔታ ይሄን አላደረክም፣ በዛን ባለህበት አላደረክም ነው የምትል። ምርጫ በመሰረቱ ጫጫታ የሌለበት የህዝብ ሆታ የሌለበት ነፃ ፍትሃዊ በሆነበት ሁሉም ተስማምቶ የሚያካሂደው ጉዳይ ነው እና ዝም ብሎ ጥርነፋና የሆኑ ሸር የበዛበት ፖለቲካ ለዛሬም ለ150 ዓመትም አላዋጣንም። ቪሼስ ውስጥ ነው። ያኛውን እየደጋገምን ነው የምንሄደው። ነፃ ልናደርገው የምንችለው በዚህ ሀገር ላይ የፖለቲካ ነፃነት መኖር አለበት። ነፃ መሆን አለብን። ሁላችንም ዲሞክራሲን ማውረድ አለብን። ፌዴራሊዝም ዊዛውት ዲሞክራሲ ዋጋ የለውም። አህዳዊ ሆነ የዱሮ አይነት ነው። አቶ ሙላቱ አሁን ኦሮሚያን እያስተዳደረ ያለው ኦሮሞ ነው አልካድኩም። ስለዚህ ፌዴራሊዝም ማለት ደግሞ ራስን በራስ ማስተዳደር ነው። ከቀበሌ ጀምሮ እንዲያው ያለፉትን አመታት እንኳን ብናይ በኢህአዴግ ዘመን ሌሎች እንደራሴዎች እንደነበሩት ይሄን እናንተም ስትታገሉት እንደነበረ ሌሎች ሹመኞች እንደነበሩ ሌሎች ይነሱ ነበር። የውክልና የሞግዚት አስተዳደር ነበረ እየተባለ አሁን ግን ኦሮሚያ ላይ የምናየው አሁን እርሱ ከሚነግሩኝ የአህዳዊነት ሐሳብ ይወጣ የኦሮሞ ህዝብ ምናልባትም በራሱ ቋንቋ እየተማረ ራሱን እያስተዳደረ በራሱ እንቅስቃሴ እያደረገ ነው። ከዚህ ጋር ምናልባት አህዳዊ ነው አሁን ያለው አገዛዝ የሚለው አይጋጭም ወይ ነው ጥያቄው? ነፃና ፍትሃዊ ባልሆነ ሁኔታ የተመረጠ አካል የኦሮሞ ነው እንዴል አንተስ
ምርጫ ነው የምትለው ምንድነው? ምን አይነት ምርጫ ነው? ምርጫ ነፃና ፍትሃዊ በሆነ ዜጎች በራሳቸው ፍላጎት ያስቀመጡት ያስተዳድረኛል፣ ይወክለኛል፣ የኔ ጉዳይ ይፈጽምልኛል ብለህ የምታስቀምጠው አካል ነው። ለዚህ ማስረጃ የሚሆነ አሁን ለምሳሌ በሕዝብ ተወካዮች ምክር ቤት ከኦሮሚያ ተመርጠው ያሉ አሉ። ጦርነት እየተካሄደ ነው። ከዛ ተመርጠው ያሉ እዚህ ሁሉም ተቀምጠዋል። አገር እንዲህ በሆነበት በሕዝብ የተመረጠ አካል የሕዝብ አካል የሆነ በሕዝብ ተመረጥኩ የሚል አካል እንዴት ዝም ይታያል? እናንተ እኮ ግን ከምርጫ ይልቅ ብዙ ጊዜ ሽግግር ስትሉ ነው የምንሰማችሁ። አሁን ችግሮች ከነ ችግራቸው ወደ ምርጫው ገብቶ ያን እውነት ከመጋፈጥ ይልቅ ሁልጊዜ የሽግግር ጥያቄ የቅድመ ሁኔታዎችን የማብዛት ነገር ነው የምናየው። አቶ ሙላቱ ሽግግር ያልነበት ምክንያት ሁሉም እኩል የሚሳተፉበት ኦልሬዲ ምርጫው ቅድም ነገርኩ ፍትሃዊ እኩልነት የተሰፈነበት ዲሞክራሲ ያለበት ምርጫ አይደለም። ስለዚህ አሁን የተቀመጥከው አካል በዚህ አይነት አልመጣህምና ከሁሉም ጋር ያገባናል ከሚሉት ጋር ቁጭ ብለ ሽግግሩን አስቀምጠን ነፃና ፍትሃዊ ምርጫ አካሄደን ህዝብን የሚወክል እናደርግ ነው እንጂ አገር ይፍረስ ግን አይደለም። አቶ ሙላቱ የኔ ጥያቄ ሁልጊዜም የሽግግር መንግስት ጥያቄ ነው። ሽግግር ነው። ምክንያቱም ሽግግር ካላካሄድክ በስተቀር በጉልበት እንዲመጣ ነው የምትፈልገው። ግን እሱ በምርጫ ከማመን ይልቅ በአቋራጭ ስልጣን ለመያዝ የምፈልግ መንግስት ተደርጎ አይገለጽም። ፖለቲካ ፓርቲዎች ስልጣን ለመያዝ የሚደረገው ይሄ ኋላ ቀር ነው። ፖለቲካ ፓርቲዎች ህዝብን ያበቃሉ እንጂ ስልጣን ይዞ ለመሄድ ይሄ እኮ ነው ችግራችን ማወቅ ያለብን። እኛ እንደ ኦፌኮ አሁን የምንለው ህዝቡን በተቻለ መጠን ፖለቲካ ፕሮግራም የሌሎች ፖሊሲዎችን ቅድም ያልኩ 3 ፖሊሲዎች አሉ። ዋናው የፖለቲካ ፕሮግራም ፕላስ ደግሞ የኢኮኖሚ የማህበራዊ እነዚህን ሁሉ ለህዝብ አቀርበህ ህዝብ የፈለገውን ነገር በዛ እንዲመርጥህ ነው። ያን እስከሌለ ድረስ ምርጫ ነው ማለት አትችልም። ግን እና ሽግግር ለምንድን ነው አብዝታችሁ ወደዳችሁት ነው የኔ ጥያቄ። ወልኛ ፍትሃዊ ሊሆን የሚችለው ይሄ ነገር ሊሆን የሚችለው ሁሉም በዛ ውስጥ ተሳታፊ ሆኖ ከመጣ መንግስት ይሆናል። ሁሉም በሁሉም አካል ሁሉ ቅቡልነት ያለው ጦርነት የማይመጣ ጦርነት ያልተፈጠረበት ሰላማዊ የሆኑ ነገሮች ሁሉ ይፈጠራሉ ከሚል አንፃር ነው ሽግግር የምንለው። እዛ ውስጥ ስልጣን ለመያዝና እነሱን ብልጽግናን ወንበር ስበን እኛ ተቀምጠን ህዝብን ለማስተዳደር አይደለም። በዚህ አይነት አትወሰድልኝ። ታዲያ ምንድን አሁን ለምሳሌ እናንተ ከሌላ ወገን ጋር ሆናችሁ ጊዜያዊ መንግስት ያስፈልጋል የሚሉ አቋም መግለጫ ከኛ ከሚመስሉን ጋር አንድ ሀሳብ ማቅረብ አለ። እንኳን ጊዜያዊ መንግስት ሌላ መናገር ይቻላል። ምንድነው ጥፋቱ? ምንድነው እሱ ዲሞክራሲያዊነት የሚያቀጭ አጥያቱ ምንድነው? ጊዜያዊ መንግስት ይቋቋም ቢባል ለምን ህዝቡ የመረጠው ህዝቡ እንግዲህ ከነንከ መርጧል። ታውቀዋለህ፣ ታምንበታለህ። አሁን ምንድነው ታምንበታለህ? ዲሞክራቲክ በሆነ ሁኔታ ተመርጧል ብለን የምታስበው? አቶ ሙላቱ ኖ ተመርጧል ብለህ ከሆነ እሺ፣ እዚህ ላይ እንተማመን። ዝም ብለህ ለምሳሌ እኔ ባለፈው ምርጫ ዘጋቢ ነበር። በተለያዩ አካባቢዎች ተዘዋውሬ ተመልክቻለሁ። ምን እንኳን እናንተና ሌላው ኦነግን ለምሳሌ ራሳችሁን ኮስችን አድርገሃል። እነዚህ ለምን አልገቡም ብለህ ያው ራሳችሁን አግልላችሁ የነበረ ቢሆንም ህዝቡ ኖ እንደዛ አትውሰድ። ሚስ ሊዲንግ ነው ይሄ። ተገለል ነው እንጂ እኛ ዝም ብለን አይደለም፣ ተገፍተን የወጣ ነው። እንደዛ አትውሰድብኝ። አሁን ሚዲያዎች ሁሉ ጊዜ ኢንተርፕሬት የምታደርጉት እንደዛ ነው። እሺ ምን ማለት ነው? እነሱ ወጣን የሚሉት ተገፍተን ነው አትሉም። ይሄን እስካላልክ ድረስ ዋጋ የለውም። አንተ ኒውትራሊቲ አልጠበቅም ማለት ነው። እኛ ተገፍተን ነው ወጣን። 206 ቢሮዎች ነበሩን። ለዚህ ተዘጋጅተን ነበር፣ አልተካፈልንም። ታሰሩብን። ቢሮ ተዘጋ። ቢሮ ባለበት ኦልሬዲ ምርጫ ውስጥ የሚካፈሉትን እጩዎችን ሆልዶ እጩዎቹን መዝግበ በዚህ ላይ ደግሞ ደጋፊዎችን ሁሉ እንትን አድርገ አንድ ላይ ነው ለምርጫ የሚቀርበው። ግን ያን ማድረግ አልተቻለም። ከጧቱ 11 ሰዓት ጀምሮ በኦሮሚያ የተለያየ እኔ ለምሳሌ በኦሮሚያ ውስጥ ሆኖአላች እኔ ምስራቅ ሸዋ ሄጄ ነበር። አዳማ ለምሳሌ ሊሆን ይችላል እና የነሱ ወገኖችን ድምጽ አለማክበር አይሆንም ወይ? የመረጠውን ህዝብ አለማክበር አይሆንም? ሁሌ ኦፌኮ የሽግግር መንግስት እየጠየቀስ እስከ መቼ ነው የሚቆየው? ገላግሉኝ። ይሄን ሰውዬ መጠየቅ ኃጢአት አይደለም። መጠየቅ ኃጢአት አይደለም፣ ዲሞክራሲያዊ መብት ነው። ያልመሰለን መጠየቅ ትችላለህ። እሱን አራትነት በዛው ሰድልኝ። ትክክል ነው አይደለም? አሁን እኔ እናንተ የምንሞጋገትበት አይደለም።
መሆን የሚችለው ተመርጦ ያለው ዲሞክራቲክ ነው። በህዝብ ወጥቶ ከጠዋት እስከ ማታ የዛን ጊዜ ምንም ተጽዕኖ ሳይኖርበት ኮሮጆ በሚገባ ተቆጥሮ ተመርጧል ብለህ ካመንክ አመንክ፣ ጥሩ ነው። እኔ አቋማሊዝም በነገራችን ላይ ጋዜጠኛ ነኝ ያለኝ ኦብዘርቬሽን እኔ ጋዜጠኛ ነኝ። ኦብዘርቬሽንን አስቀምጥ ግድ የለም አንተ ሁሉ ነገር ወደ ቀጣዩ ሁሉ ነገር ከተመቻቸ በኋላ ምርጫውን ለማየት ሄደሃል። እሱ አሁን ያየውን የምትመሰክረው ምንም ማጥያት የለብህም። ድናይ ብታረግም ዲሞክራሲያዊ መብት ነው። እኔ እጠብቅልሃለሁ። ወደ ቀጣዩ ሀሳብ እንሂድ። ኦፌኮ ሁል ጊዜ መንግስታትን በዲሞክራሲያዊ ነገር ሲተች እንሰማለን። ዲሞክራቲክ አይደሉም፣ እንዲህ አይነት መተግበር አለባቸው እያለ ብዙ ጊዜ መግለጫዎችን ሲያወጣ እንሰማለን። ኦፌኮ ግን በራሱ የውስጥ ዲሞክራሲው ምን ይመስላል? ጥሩ ነው ብለን ነው መጥፎ ነው የምትልበት አካባቢ ካለ ብትጠቁመኝ ደስ ይለኛል። እኔ ጥያቄ ለማስተካከል ይችላል። እኛ እስካሁን ድረስ ዲሞክራቲክ ነው፣ ሁሉም ተሳታፊ ነው። ውሳኔያችን ሁሉን አቀፍ ነው የምናደርገው። በጠቅላላ ያሉት ዞኖቹም ሁሉ ተካፋይ ሆኖ ነው። በራሳችን በህዝብ ላይ ተጽዕኖ በአባሎቻችን ላይ ተጽዕኖ ፈጥረን የምናደርጋቸው ነገሮች ውሳኔዎች የሉም። ግን አባልና ደንብ አለን፣ ስርዓት አለን፣ ፖሊሲያችን አለን። ከፈለክ እሱን እንሰጣለን፣ ማየት ትችላለህ። በዛ ላይ ቅሬታ ያለው ማንም አካል ተነስቶ ይሞግታል። ትክክል አይደለም ካለ ሁሉም እንትን ይላል። ምርጫውን የምናካሂደው በህዝብ ፍላጎት ነው፣ በዛ በአባላት ፍላጎት ነው የምናደርገው። በተጽዕኖ የምናስቀምጠው ሃንድ ፒክድ የሆነ ነገር የለም ማለት ነው። ግን ከአባሎቻችሁ መካከል የዲሞክራሲ ችግር አለበት ብለው ለመገናኛ ብዙሃን አስተያየት የሰጡ አንብቤ ነበረ። ለምሳሌ ከዚህ በፊት የካቲት ላይ ከ12 እስከ 15 ከኦሮሞ ነጻነት ግንባርና ኦሮሞን ይወክላሉ ብላችሁ ካሰባሰባችኋቸው ስብስቦች ጋር ውይይት ካደረጋችሁ በኋላ እኛን አይወክለን የሚሉ የእናንተ ፓርቲ አባላት ወጥተው ለመገናኛ ብዙሃን እኔ ሪፖርተር ላይ ነው ዜናውን ያነበብኩት አይቼ ነበረ። ምናልባት አሳታፊ ከሆነ እነኛ ጠያቂዎች ከየት መጡ? እንግዲህ ብዙ አባላት አሉ። ግለሰቦች ሄዶ የትም ቦታ የራሳቸውን አስተያየት ለምን ሰጡ አንልም። እኛ ጋር ግን ይሄ እንደ ፓርቲያችን ህግ ከሆነ ቅሬታ ያለው ማንም ሰው እዚህ መጥቶ ቅሬታውን ይገልጻል። ሌላ ሚዲያ ላይ ሄዶ ቅሬታ መግለጽ ራሱም ትክክልም አይደለም፣ ዲሞክራቲክ ነው እና ባለው እኛ ጋር ይሄን ተሳስታችኋል፣ ትክክል አይደላችሁም ብሎ ለኛ ማቅረብ ነበረበት እንጂ ወደ ሚዲያ ወጥቶ እኛን ሳያሳውቀን እዛ ሄዶ ያን በመግለጹ የኛን ዲሞክራቲክ አይደላችሁም ለማሰኘት እኔ መንገድም ያለ አይመስለኝም። ወሬ ነው ይሄ፣ እንደ ወሬ ወሰደው። ታውቁት ነበረ ግን እኔ ፍጹም ኦነስት ጎድ እኔ ይሄንን በዛ ላይ መውጣቱንም አላውቅም። ይሄ ሊሆንም ይችላል። ግለሰቦች ደግሞ ሄዶ የራሳቸውን ፍላጎት እዛ ላይ ለማንጸባረቅና አባላት ሁሉ ፍጹም ናቸው ማለት አይደለም። ቅሬታ ያላቸው አንዳንድ ሰዎች ሊኖሩ ይችላሉ። በዚህ ለመግለጽም ፈልጎ ሊሆኑ ይችላል። ግን መሰረታዊ ቅራኔ ነው ብሎ ይሄን ይዞ መነሳት አጉል ነው። የዲሞክራሲያዊነት ማሳያ አንደኛው የአመራሮች መቀየር፣ የስልጣን ርክክብ ማድረግ ነው። መቼም እናንተም እንደምታውቁት እናንተ ደግሞ የስልጣን ሽግግር ይደረግ፣ የሽግግር መንግስት ይቋቋም በሚለው በጣም ደጋግማችሁ የምታነሱት ነው። ቆያችሁበት ስልጣን ላይ ነው። እናንተም ቆያችሁ ስልጣን። አዎ ይሄ የኛ ስልጣን አይደለም፣ የመራጩ አካል ነው። መራጩ ጋር ይቀርባል፣ ይመርጣል። ከተመረጠ ስራ ከተባልክ ትሰራለህ። አሳይንመንት ነው፣ የፓርቲ ስራ ነው እና ስለዚህ በዚህ ላይ እንትን የምናገኘው ነገር ጥቅም የምናገኘው ነገር የለም። ከፓርቲ የሚከፈልን ነገር የለም። የኢኮኖሚ ጥቅም የለንም። እንዲሁ ሁላችንም የምናገለግለው እንዲሁ ሰልፍሌስሊ ነው እና ስለዚህ ለዚህ በየጊዜው ምርጫ በሚካሄድበት ጊዜ እነ ከሌ ቢመሩ ይሻላል፣ እንዲህ ቢሆን ይሻላል ተብለን ነው እኛ እንትን የእድሜ ጉዳይ አይደለም። ማንም እኮ እንትን ልል ይችላል። አንተ ጥያቄ ማንሳት የነበረብኝ ምን ያህል ዲሞክራቶች ናቸው በምርጫ ላይ የተቀመጥክ ወይስ በጉልበቴ ወይስ በአንጃ ነው ኮሮጆን በመገልበጥ ነው ወይስ እዚህ የመጣ ብትለኝ ኖሮ ጥሩ ጥያቄ ነው እና ስለዚህ ለምን ተመረጥክ ለምን ተቀመጥክ አይነት ጥያቄ እድሜ ከፍ ብሏል። ስለዚህ አይሆንም። እኔ መራጩ አካል አሳይመንት ነው። ፓርቲው አስቀመጠኝ ቦታ ለመቀመጥ ነው። እኔ ፈልጌው ሳይሆን እነሱ መርጠው ሲያስቀምጡ ሲፈልጉ ደግሞ ያወርዱኛል። ግን የኔ ጥያቄ አቶ ሙላቱ እንዲያው የመንግስትን መመረጥ ዲሞክራሲ አይደለም እና ሌሎች ጥያቄ ታነሳላችሁ። የእናንተም የስልጣን ኤክስፓየር ዴት የሌለው የፓርቲ ስልጣን ግን ጥያቄ ቢነሳበት ነውር ነው?
የለም ይሄ አባላት ጉዳይ ነው አልኩ እኮ። አባላት የመረጠ አካል እኮ ነው፣ የመረጠን አካል ነው። መንግስትን እኛ ስንት ዓመት ተቀመጥክ ዕድሜ ምን ያህል ነው አንጠይቅም። ተመረጥኩ ብሎ እስከተቀመጠ ድረስ መራጩ አካል ነው። አንተ ትክክል አይደለም ምናምን። ይሄንን ነው የዲሞክራሲን ጽንሰ ሀሳብ ሳንረዳ ብዙ ነገር ውስጥ ወደ ግል ውስጥ የምንገባው። አይ ግን ዲሞክራሲ የመረጠው አካል አሁን እኛንም የሚያወርደን የሚያነሳን የሚቀጣን በህጉ መሰረት በተቀመጠው መሰረት አባሎቻችን ናቸው። አባሎቻችን ካልፈለጉ ያነሱናል፣ ያስቀምጡናል። አንተ ለዚህ ነው ፊት የምታረገው እዚህ ቦታ ተቀመጥና ስራ ይላሉ። አሳይመንታችን ነው ይሄ ነው የሚችለው። አቶ ሙላቱ የኔ ጥያቄ እንግዲህ የአፍሪካ ፖለቲካ ላይ ብዙ የጻፉ ሰዎች አንደኛው የሚያነሱት በተለይ የመሪዎች የእድሜ ገደብ ከዛ ደግሞ የሚመረጡበት ተርም ብዛት ሌሎች መወሰን አለበት። እስከ ህገ መንግስት ማሻሻል የሚሄዱ መሪዎች አሉበት። እንግዲህ ይሄንን አንዳንዶች ለዲሞክራሲ ማሳያ አድርገው ስለሚያነሱት ነው። እናንተ ጋር መቼ ነው አንድ ሰው እስከ ስንት ጊዜ ነው በስራ አስፈጻሚነት ማገልገል የሚችለው? ይሄስ ምናልባት እናንተ ጋር የዲሞክራሲ ጥያቄ እንዲጠየቅ ምክንያት ቢሆን ነውር ነው ወይ ኃጢአት ነው ወይ ነው? ይሄ ኃጢአት አይደለም፣ መጠየቅ ዲሞክራሲያዊ መብት ነው። ግን ይሄን መሻር መለወጥ ምናምን የሚችሉት አባሎች ናቸው። ስለዚህ ነው እኮ የኢትዮጵያ መንግስት የምንተቸው። ሰፊው ህዝብ ይተቻችሁ፣ ሰፊው ህዝብ ያስቀምጣችሁ፣ ሰፊው ህዝብ ያውርዳችሁ፣ በተቃዋሚ ጊዜ ከተከፋ ያውርዳችሁ የምንለው እና ስለዚህ እንደዚሁ እንደ ፓርቲ ነው። ፓርቲያችን አባላት ቅሬታ ካላቸው በእኛ ላይ ኤኒታይም ባለው የህገ ደንብ መሰረት አውርዶ ሂድ ወደ ቤት ማለት ይችላል። መንግስት ብትሆኑ ግን እንደዚህ ይሄ ፍልስፍና ይቀጥላል? ይሄ ካልቀጠለ ለምንድን ነው የምንንጫጫው? ይሄ እንዲቀጥል ነው። ቅድም አልኩ እኮ መጀመሪያ ጀምሮ ይሄ ህግ እኮ የወጣው ከታች ወደ ላይ ነው ያልነው። ሰፊው ህዝብ ስልጣን ይኖረው ነው ራሱ ፈጻሚ ይሆናል። ቅድም የቀበሌን ጉዳይ አነሳውልኝ። ግን ኤክስፓየርድ የማያደርግ ስልጣን የሚለው ነው የኔ ጥያቄ። በህገ መንግስታችን ላይ ኦልሬዲ ያስቀመጥነው አለ። በህገ መተዳደሪያ ደንባችን ላይ የተቀመጡ ነገሮች ሁሉ ተግባራዊ ይሆናሉ። አንተ አሁን እንግዲህ እድሜ ያስቀመጡ ካል ጥሩ ጥቆማ ነው፣ እናስቀምጣለን። ጃይቶ ምንም ማድረግ እስከማይችልበት ጊዜ ድረስ እዛ ላይ እንዲቀመጥ አንፈልግም። ይሄ ጥሩ ጥቆማ ነው እና ስለዚህ እድሜ ገደብ እናደርግበታለን ደስ የሚያሰኝ እስከሆነ ድረስ። እሺ፣ በጣም አመሰግናለሁ። ሌላው ማነሳው ጥያቄ በኢትዮጵያ እንግዲህ የተለያዩ ታጣቂ ቡድኖች ይንቀሳቀሳሉ። ምንድነው አቋማችሁ እነዚህ ታጣቂ ቡድኖች ላይ? ምን አቋም? እኛ ሁልጊዜ በሰላማዊ መንገድ ተደራጅተን የተቀመን ስለ ሰላም ነው የምናወራው። ጠበንጃ በየትም ሀገር በየትም ቦታ ፋይዳ የለውም። ጠበንጃ አታንሱ። ችግር ያለውን አካል እናንተ ማስተዳደር መንግስትንም እናንተ የምታስተዳድሩት በጠበንጃ ኃይል አታድርጉ። አቅርባችሁ አነጋግሩ፣ ችግሩን ፍቱለት። ምን ጥያቄ እንዳለው ተግባቡ። በተቻለ መጠን አገር በሰላም ነው የምትመራው ነው የምንለው። ጠበንጃ ማንሳትን በምንም አይነት አንፈልግም። ይሄ መርሃችሁ እንግዲህ በአቋማችሁ በሰላማዊ መንገድ የሚንቀሳቀስ ፓርቲ ስለሆነ ተደጋግሞ የሚነሳ ነው። አንዳንዴ ግን በምታወጧቸው መግለጫዎች እርስ በርስ የሚጋጩ ሀሳቦችን አስተውላለሁ። ለምሳሌ ጥቅምት 12 ቀን መግለጫ አውጥታችሁ ነበር። መንግስት በታጣቂ ቡድኖች ላይ እርምጃ ባለመውሰዱ የተነሳ ይሄ ነገር ተፈጠረና ያጥፋቸው፣ እነዚህን ታጣቂ ቡድኖች ከአካባቢው ተከታትሎ ያጥፋቸው የሚል ኑኑ ላይ ምዕራብ ሸዋ የደረሰ ጥቃትን ተከትሎ ያወጣችሁት ነበር። እዛ ላይ ታጣቂ ቡድኖች ላይ መንግስት እርምጃ ይወሰድ ያጥፋቸው የሚል ነው ቃል በቃል የተጻፈው። በሌላ በኩል በሌሎች አካባቢዎች በሚደረጉ ግጭቶች ደግሞ ከታጣቂዎች ጋር መንግስት ይደራደር ይነጋገር ነው የምትሉት። በሁለት ታጣቂ ቡድኖች ላይ ሁለት የተለያየ ሀሳብ ነው የምታውቁ። ያልተረዳው ነገር አለ። ሁልጊዜ ሁለት ቨርዥኖች ናቸው ያሉን። እኛ መንግስት ሽፍቶች ናቸው ይሄን ያደረጉት ይላል፣ እነሱ ደግሞ ሌሎቹ ደግሞ የለም መንግስት ነው ያደረገው ይሉናል። እኛ ህዝብ ተጎድቷል። ኢንቢትዊን ይሄ የተጎዳው ህዝብ ራይቱ መጠበቅ አለበት፣ መብቱ መጠበቅ አለበት። ስለዚህ ይሄን ጉዳት ያደረሱ አካላት ወደ ህግ ፊት መቅረብ አለባቸው። ይሄ ደግሞ ገለልተኛ በሆነ አካል ነው። ሁለቱ ኢከሌ ነው ነው የሚባባሉት። አንዳንድ ጊዜ ፕሮፌሰር መራራ ቡዳ እዛ ነው ቡዳ እዚህ ነው ይላሉ። ያ እነማደው ይሄንን ቡዳ ይላሉ፣ እነሱ ደግሞ ያን ቡዳ ይላሉ። ቡዳ ማን ነው የሚለው ነው። ስለዚህ እርስ በርሳቸው የተጠቋቋሙ ከሆነ ኢንዲፔንደንት ቦዲ ይሄን ጉዳይ ያጣራ። ካሁን በፊት ከአንዳንድ ጋዜጠኞች ጋር የተጣላ ነው ጉዳይ። አሁን ለምሳሌ ኦሮሚያ ውስጥ አማሮች ተገፍተዋል፣ እንዲሆነዋል ብለው
እናንተ መግለጫ አታወጡም? አማራ ሲጎዳ አማራ ከዛ ሲባረር ዝም ትላላችሁ። እኛ ዝም አላልንም። ኢንዲፔንደንት የሆነ አካል ሄዶ አንቀጽ 32 በኢትዮጵያ ሕገ መንግስት ማንም ኢትዮጵያዊ የትም ቦታ የመኖር መብቱ የተጠበቀ ነው። አንዱ አንተ ይሄ ነህ ብሎ ሊያባረር አይችልም። ካድሬ ለፖለቲካ ፍጆታ እርስ በርሱ እንዲጋጭ ያደረገውን ሁሉ ይሄ ተጣርቶ ለመንግስት ቀርቦ ውሳኔ ይወሰድበት ብለን ነው እኛ የምንጠይቀው እንጂ ይሄ አካል እንዲያደረገ ይሄ አካል እንዲሆናል። ዜጎች ተጠቅቷል፣ የተጠቁት አሉ። ከየት አካባቢ እንደሆነ በማን እንደሆነ እኛ እዛ አልነበርንም። ባልነበርንበት ከዚህ ያልፋል ነው የኔም ጥያቄ። በአንዳንድ መግለጫዎቹ ላይ እነዚህን ሀሳቦች ታነሳላችሁ። አሁን የተናገሩትን ለተለያዩ ኢንሲደንቶች ለምሳሌ ለዚህ ህዝቡ አለም ትላላችሁ። ሌላም ቦታ እኮ ህዝቡ ሲጠቃ እንትናን ያጠቃኝ ብሎ ህዝቡ ይናገራል። የምትሰሙትና ማሰሙት ህዝብ አለ ማለት ነው። ቆይ ባቀለሉ ፋኖም ይሁን ቲፒኤልኤፍም ይሁን ኦላም ይሁን ሁኤቨር ኢዝ ጠበንጃ ያነሳው አካል ጋር ተስማሙ፣ በጥያቄያቸውን ተቀበሉ፣ ቁጭ ብላችሁ አነጋግሯቸው። በጦርነት የሚፈታ ነገር የለም ብለን ግን እዚህ ላይ እርምጃ ይወሰድ እንደው ቃል በቃል ባነበው ያላችሁት ጽንፈኛ ኃይሉን የሚለው መግለጫችሁ አሰቃቂ ጭፍጨፋውን አውግዛችኋል። ከዛ የመንግስት ቸልተኝነትና ተጠያቂነት አልባነት ያብቃል ትሉና ብጨርስ በጣም ደስ ይለኛል። ትሉና ይህን ጽንፈኛ ኃይል ብላችሁ ስም ከጠራችሁ በኋላ እንዲያጠፋና እርምጃ መንግስት እንዲወስድ ነው የጠየቃችሁት። ወንጀለኛ ነው የሆነውን አካል እዛ አካባቢ ህዝብ እንዲህ ብሏል፣ አጣርታችሁ ሄዳችሁ እናንተ ጉልበት አላችሁ፣ ባንክ አላችሁ፣ ታንክ አላችሁ፣ ሁሉ ነገር አላችሁ። እኛ ያን ሁሉ ማድረግ አንችልምና ህዝብ ይሄን ይላል፣ ሄዳችሁ እርምጃ ውሰዱናል። ጥቆማን አካል ነው። በዛ ላይ ኃጢአት ነው። ህዝብ የተናገረውን መናገር ተገቢ አይደለም። ሌላ ቦታም ግን ይሄን ተመሳሳይ አቋም ታንጸባርቃላችሁ ከመራችሁ ጋር እንደ አጋጣሚ ሆኖ ከተፈለገ ኦላም እንደዚህ አይነት ከፈጸመ በየቦታው ህዝብ ከነገረን እናደርጋለን። ምን ችግር አለው? እስከዛሬ አልሰማችሁም ታዲያ? ስለዚህ ተሰቀሉ ነው ወይስ ምንድነው? አይ እኔ አሁን በነገራችን ላይ አቶ ሙላቱ እኔ ጋዜጠኛ ነኝ። ጥያቄ እየጠየቅኩት ገባኝ እኮ ጥያቄ ለምንድን ነው ይሄንን ይችን ብቻ ይዘህ የመጣው? መግለጫችሁ ይሄ ማሳያ ነው ያመጣው። መግለጫችን ከአካባቢው ባገኘነው ኢንፎርሜሽን መሰረት ይሄ እንዲሆነዋል። እዚህ አካባቢ ይሄ ክልል አልፎ የመጣ ጉዳይ ነው እና ስለዚህ ህዝብ የሚለይን ፋኖ ነው ብለዋል። ጭፍጨፋ ተካሂደዋል፣ ህዝብ ሞተዋል፣ አልቋል፣ ያ ሁሉ ተደርጓል። ስለዚህ አንተ ስማቸው ተነሳ ብለህ አሁን እዚህ ጥያቄ የምታገኝ ሌሎች ናታነሱም ቆይ ለዚህ ለተጎዳው ህዝብ እንኳን ያ ህዝብ ተጎድቷል። አያሳዝንም? ያ ህዝብ በጣም ያሳዝናል። የኔ ሀሳብ ብዙ ቦታ ያ ሁሉ ሆኗል። እኛ እንኳን እዛ ቢያስጨርስን ጥሩ ነው። ኦሮሚያ ውስጥ ይቅርና የትም ቦታ በኢትዮጵያ ምድር ላይ አሁን ለምሳሌ የሰሞኑ ጦርነት ሲካሄድ መጀመሪያ ተቃዋሚዎች እኛ ነን። ጁንታዎች ናችሁ ተባል። ይሄ ጦርነት ያወድማል፣ ሀገር ያጠፋል፣ ጦርነቱን አቁሙ ባካችሁ ቁጭ ብላችኋል። ከዛ በኋላ ጉዳዩ ወዴት አደረሰ? ፕሪቶሪያ ሄዶ ያን ስምምነት አድርጎ የህዝብ ከግድያ የአማራና የትግራይ ህዝብ ከማለቅ አሁን እፎይታ አግኝቶ ቁጭ ብሏል። እና የትም ቦታ ለሚፈጸም ግድያ ኦሮሚያ ውስጥ አልሆነም ብለን አይደለም። የትም ቦታ ለሚደረግ ሁሉ ይሰማናል፣ ይቆረቁረናል። እንደ ኢትዮጵያዊነታችን ሁላችንም አብረን በዚች ሀገር ስለምንኖር የማንም ጉዳት ይሰማናል። ግን የኔ ጥያቄ ከርሶ ከዚህ ቀደም የነበረ ኢንተርቪው ነው ይሄን ጥያቄ ያወጣሁት። ምን ብለዋል መሰሉት? ከዚህ በፊት ሸኔ የሚባል አላቅም የኦሮሞ ነጻነት ሰራዊት ስለማድረጉ ገለልተኛ ጋር ያጣራ ብለው ነበር። ይሄንን እርሶ ብለው ነበር። ይሄ እዚህኛው ላይ ከዚህ በፊት በነበሩ ጥቃቶች ላይ አናውቃቸውም፣ እነሱ ለመውሰዱ ማረጋገጫ የለንም ሌላውን ስትሉ ቆይታችሁ እዚህ ላይ ግን ለይታችሁ ስም ስለጠራችሁ ለይቼን የጠየቅኩት ከመርሃችሁ ጋር አይጣረስም ወይ? ምክንያቱም ከዚህ በፊት ይጣራልን በገለልተኛ አካል ይሄው ህዝብ እየተጎዳ ነው ትሉ ነበረ። በዚህኛው ግን መጣችሁ አንድን ቡድን ስም ከጠራችሁ በኋላ መንግስት ደግሞ እርምጃ እንዲወስድ ጠይቃችኋል። ሌሎች ላይ ጠይቃችሁ ስለማታውቁ የመርህ ጥያቄ ነው የጠየቅኳችሁ። ለምንድን ነው ይሄን አቋም ሌሎቹ ጥቃቱን ሲያደርሱት ለምንድን ነው? ለምሳሌ በቅርቡ አርሲ ላይ ጥቃት ነበረ ሲባል ነበር፣ ምንም አላላችሁም። ሌሎችን ዝም የምትሏቸው የሉም ወይ ነው የኔ። በአንደኛ ደረጃ ማውገዝ ራሱ ኃጢአት መሆኑን አንድ እንድትረዳልኝ ይፈልጋለሁ። በሁለተኛ ደረጃ በማውገዝ አይደለም ችግሮችን የምንፈታው፣ ቅጽል ስሞችን በመስጠት አይደለም። በኢትዮጵያ ምድር ላይ ብዙ ቅጽል ስም ሰጥተናል።
አሁን ግን ሰጣችኋል እናንተ። ሁለተኛ ኦላን አሁን ማነው ሸኔን አላውቅም። አሁንም ላረጋግጥልህ የምፈልገው ሸኔ የሚባል የለም ብለን ነው። እኛ በሸኔ ስም ሌላ ቅጽል ስም ሰጥቶ ከሚጠራው በስተቀር አናውቅም። ነገር ግን ፋኖ ራሱን ኦልሬዲ ፋኖ ነኝ ብሎ ራሱን ኦልሬዲ በግልጽ አውጥቷል። ሸኔ ነኝ የሚል አካል በኦሮሚያ ውስጥ የለም። ስሙ የሚታወቀው በኦላ ነው። ኦሮሞ ሊብሬሽን አርሚ ነው። ኦላ ነኝ ብሎ በግልጽ በየትም ቦታ ሚዲያ ላይ ወጥቶ ነው። ይሄ ደግሞ ፋኖ ነኝ ብሎ የየትም ቦታ ሁሉም ቦታ ሚዲያ ላይ መግለጫ ሲሰጥ ቆይቷል። ስለዚህ የኔ ወንድም ምን ኃጢአት አለበት? ይሄ እንደዚህ ብን እኔ ጽድቅና ኩነኔ ሰጪ አይደለም። ግን ልጠይቆት አቶ ሙላቱ እናንተ ብትሆኑ አሁን ስልጣን ላይ ያላችሁትና በኢትዮጵያ ያሉት ታጣቂ ቡድኖች ቢኖሩ እናንተ ብትሆኑ ምን ነበር ብታረጉት? ኢማጂን ይሄ ሀገር እኮ ፌደራላዊ ሀገር ነው። ፌደራላዊ ሀገር እያንዳንዱ ክልሎች የራሳቸው የሆነ ህገ መንግስት አላቸው። ሁሉንም ነገር እኛ የምንፈታው ፌደራል እሱን እኮ ነው አፍርሰን መከራ የምናየው። ህገ መንግስቱን አፍርሰን ከዛ በኋላ የራሳችንን የፓርቲን ህግ አውጥተን ህዝብን ለማስተዳደር በምናደርጋቸው ነገሮች የመብት ገፈፋ ይደረጋል። ስለዚህ እኛ በአጠቃላይ ህገ መንግስቱን አክብረን በህገ መንግስቱ መሰረት ሁሉ ነገር እንዲሰራ ነው የሚፈልገው። ኤግዛምፕል የሚሰጥህ እኛ ብንሆን ሆልዶ በምንድን ነው የምታረጋግጡት ብትለኝ እስር ቤት ዛሬ ፖሊስ የፈለገውን ያህል 4 ዓመት ያስራል። ፍርድ ቤት አቅርቦ ፍርድ ቤት ነፃ አድርጎ ፖሊስ ደግሞ 4 ዓመት ያስራል። ህገ መንግስታችን 48 ሰዓት ነው የሚለው። ከ48 ሰዓት በላይ ካሰረ ሰብአዊ መብት ገፈፋ ስለሆነ ፍርድ ቤት ይቀርባል። ህገ መንግስታችን በዛ ያዛል። ህገ መንግስቱን አክብረ በ48 ሰዓት ውስጥ ፍርድ ቤት አቅርበ ሰውየው ራሱ ጥፋተኛ ነህ ተብሎ የለውም አይደለውም ብሎ ተከራክሮ ከዛ በኋላ ዲፌንድ አድርጎ ራሱን ነፃ ካወጣ ያወጣል። ጥፋተኛ ከሆነ ይታሰራል። የህግ በላይነት ይከበር ነው። ግን አቶ የህግ በላይነትን እናከብራለን። አቶ ሙላቱ በጣም ጥሩ ሀሳብ ነው ያነሱት። የኔ ጥያቄ ግን እናንተ መንግስት ብትሆኑ ህገ መንግስቱ ይከበራል። ህገ መንግስቱ መታጠቅ የሚችለው መንግስት ብቻ እንደሆነ የኃይል የበላይ እንደሆነ መንግስት ያትታል። ስለዚህ እናንተ መንግስት ብትሆኑ አሁን ኢትዮጵያን እናንተ ስልጣን ብትረከቡ ዛሬ እንዴት አድርጋችሁ ነው ችግሮችን መፈቱት? እየጠየቁት ያሉት ግጭቶችን ከማስቆም አኳያ ጉድ እዛ ግጭት የተነሳበት ቦታ ያ ህዝብ ፈቺ ይሆናል። እዛ አካባቢ ግጭቱን የሚፈታ ህዝብ ይሆናል። ግጭት የተነሳበት አካባቢ ለምንድን ነው ግጭት ያነሳው? መጀመሪያ ማጥናት አለብህ። ጥያቄውን ተቀብለ ግልጽ አድርገህ ለህዝብ ምንድን ነው ችግሩ? እኔ እናንተ ብንቀያየም የተቀያየምንበትን ቁጭ አድርገን በትክክል የምንዳኝበትን መንገድ መፈለግ ነው። ይሄንን እንግዲህ ምንድነው አለ መቀባበል ነው። ትቀበላለህ፣ ጥያቄዎችን ትቀበላለህ። ጥያቄዎችን ካለ መቀበል ማፈንገጥ ይኖራል። ግን ችግሩ ያን እና ስለዚህ በአንተ አስተሳሰብ ያፈነቀጠውን ታጥቋል ለመንግስት። እኛ ድሮ የነበረው አይነት ሴንቲሜንት አይደለም ያለን መታጠቅ የመንግስት መታጠቅ ባለው አካል እዚህ አካባቢው ይዝን ኢትዮጵያ ህግን ማስከበር ነው የምናረው። ህግ የሚከበረው ደግሞ በዚህ በፖሊስ በታጣቂ ነው፣ በጦር ሰራዊት አይደለም። ከውጭ ሲመጣ ጦር ሰራዊት ይከላከላል። ከውስጥ ያለውን ደግሞ ህግ ከህዝቡ ጋር ሆኖ ፖሊስ ያስከብራል። ከዚህ ውጭ ከሆነ ህገ መንግስቱ ግን ህገ መንግስታዊ ስርዓቱ አደጋ ላይ ሲወድቅ መከላከያ ጣልቃ ይገባል የሚል ድንጋጌ እሱ ሌላ ጥያቄ ነው። ህገ መንግስቱ አሁን ለምሳሌ ከውጭ ወራሪ በሚመጣበት ጊዜ በጠረፍ አካባቢ በወሰን አካባቢ የውጭ ኤክስተርናል ቦዲ በጣም የታጠቀና ዌል አርምድ ሆኖ በሚመጣበት ጊዜ ይሄን መከላከል በጋራ ነው የሚከላከለው፣ ይከላከላል። በሀገር ውስጥ ከመጣ ደግሞ የሀገር ኔቲቭ ከሆነ የእርስ በርስ ጦርነት ነው። የእርስ በርስ ጦርነት ፌዴራላዊ ስርዓቱ አደጋ ላይ ሲወድቅ የተመረጠ መንግስት አለ። መከላከያው ለተመረጠ መንግስት ተጣሪነት ይኖርና እሱን ያስተካክላል አይደል? የመረጠ አካል እኮ ነው ህዝብ። አንተ ብቻ እኮ መከራ የምታይበት እኮ የድሮ ስርዓት እኮ ነው። ህዝብ ኢንተረሰን የራሴ ፕሮብሌም አይደለም። ይሄ ጠቅላላ የኢትዮጵያ ህዝብ ፕሮብሌም ነው። ከዛ ተነስቶ ይሄን መንግስት ገለብጣለሁ መርጦ ያስቀመጠ አካል ይሄን ጊዜ ጨዋል እኔ መርጬ ነው ያስቀመጥኩ አንተ ምንድነው የሚለው ነው። ይሄንን ነው ለይተን ማወቅ ያለብን። ህዝብ ያስቀመጠውን
ሌላ አካል ሄዶ መገልበጥ አይችልም። ህዝብ ነው የሚገለብጠው። ሊገለብጥ እንኳን የሚችለውና ማለቴ ህዝብ ነው ሊያሻሽለው፣ ህዝብ ነው አንተ አልተመቸኝም ብሎ ሊቀይር የሚችል እንጂ ታጣቂ አይደለም። እኔም ስጠይቀው የነበረው ታጣቂ ቡድኖች ላይ እርምጃ ይውሰድ መንግስት ብላችሁ ስርዓት ያስከብር ብላችሁ ትጠይቃላችሁ። ያ ማለት ከታጠቀ ጋር ተመጣጣኝ ኃይል ስላለው እንግዲህ ባለም ህግም መሰረት ለራስ መከላከል የሚባል ነገር ስላለ እሱ እርምጃ ሲወሰድ ደግሞ አይ መንግስት እንደዚህ አድርጓል ወደሚል ክስ መሄዱ እንደው ትክክል ነው ወይ? እናንተስ መንግስት ብትሆኑ አትቸገሩ? ጥሩ ሀሳብ ነው። በተቀበልከው መሰረት እንሄዳለን። መልሴ ይሄ ነው። እሺ እንቀጥል። በቅርቡ መግለጫ ወጣችሁ ነበር ከተለያዩ ፖለቲካ ፓርቲዎች ጋር። አንደኛው ያነሳችሁት የምርጫን ጉዳይ የሚመለከት ነው። አሁንም ድርድር ይደረግ የሚል ጉዳይ አንስታችኋል። እኔ ዝም ብዬ ሳይ ፖለቲካ ፓርቲዎችን እናንተስ ተደራድራችሁባቸው ያለው በአንዳንድ ጉዳዮች በጣም የተራራቀ አቋም ያላችሁ ፓርቲዎች ናችሁ። መንግስት ድርድር ያድርግ እና ሽግግርን ስጠይቁ የነበረው ፖለቲካ ፓርቲዎች ስለተደራደሩ የሚመጣ ነገር የለም። የምርጫ ስርዓቱን አስተካክሎ ምህዳሩ ይስፋ፣ ሁሉም ፓርቲዎች በነጻነት በሰላም ያለውን አካባቢ መንግስት አሁን ኦልሬዲ ሰላም ማስፈን ይችላል። ኳሱ ሜዳው ላይ ናለ። ነጻ ታማኝነት በህዝብ ፍላጎትና እምነት የሚደረግ ምርጫ ይደረግ ነው። ለዚህም ደግሞ ፍትሃዊ ምርጫ ለማካሄድ አስቻይ ሁኔታዎችን ፍጠሩ ነው ያልነው። የትኛው ነው? መንግስትን ነው ያልነው። በፓርቲዎች መካከል ምንም ችግር የለብንም። እኛ ህዝብ ነው የዳኘን። ስለዚህ ምንም ችግር የለንም። ታጥቆ ማንም ይሄ ፖለቲካ ፓርቲ እኛን ቢሮ የሚዘጋብን ሌላ ፓርቲ የለም ከገዢው ፓርቲና ከመንግስት በስተቀር። ስለዚህ ይሄ ሁኔታ አስቻይ ይሁን። ግን ከማን ጋር መንግስት ይደራደር? ከሚመለከታቸው ነው። ፖለቲካ ፓርቲዎች ያሉበት ሁሉም ላይ አለ። ከፖለቲካ ፓርቲዎች ጋር ስለምንድን ነው የሚደራደር? እኛ ይሄን አስቻይ ማድረግ ዲሞክራቲክ የሆነ ኢንስቲትዩት ማቋቋም ነው። ማን ነው የሚያቋቁመው ይሄንን? እኛ ስለ ሽግግር መንግስት መጠየቅ አቴኒ ፖይንት የትም ቦታ የሚከለከል አይደለም። ሽግግር መንግስት በመጠየቁ ኃጢአተኛ አይደለም። ሽግግር መንግስት ለምን ተጠየቀ ቢባል አሁን ያለው ስርዓት ሊያስከደን አልቻለም። ሁሉም በብዙ እዛ ውስጥ ጠበንጃ ያነሳም ሁሉም ተካፋይ ሆኖ ለወደፊት ሰላም ወርዶ አገሪቷ ትሄድ ነው ጥያቄው ግን እንጂ ቅድም ያልከው በአቋራጭ መንገድ ስልጣን ለመያዝ ነው ተብሎ ፕሮፓጋንዳ የሚሰራበትን አይደለም። እሱኛውን ብቻ ሳይሆን እዛ ውስጥ ያላችሁት በጣም የተላላ እና አሁን የጠየቅነው አስቻይ የሆኑ ሁኔታዎች አሁን በአገሪቷ ውስጥ መዘዋወር ይቻላል ወይ? ኦልሬዲ መኪና በሚሄድበት ጊዜ መኪና አቁሞ ከመኪና ላይ አውርዶ ገንዘብ አምጦ ሰውን መሰወር፣ ኦልሬዲ ያለውን መዝረፍ፣ መግደል፣ የትም ቦታ መጣል። አሁን ቅድም ኖኖ ውስጥ ያነሳው ይሄ ጉዳይ ያለ ኖኖ ላይ እንዴት አድርገ ነው ምርጫ የምታካሄድ? ስለዚህ ሰላም እስኪመጣ መንግስት በስልጣን ቢቆይ የሌጂትሜሲ ጥያቄ አይነሳበትም ወይ? በኋላ ደግሞ አልተመረጠም ዛዝት አሁን እንትን ማድረግ ካልቻልክ ጊዜው አጠረ ካልክ የሁላችንም ፕሮብሌም ይሆናል። ሁሉም ይመጣል። አንድ ላይ እንቃወማለን ይሄን እናደርጋለን የሚሉት አካላትም ሁሉ በሚመጡት መንገድ ይምጡ እና ስለዚህ ቁጭ ብለን ምህዳሩ ይስፋና ሰላም እናውርድና ምርጫውን እናካሄድ ነው። አስቻይ እንዲሁ ንግግሮቹ ላይ ደግሞ እናንተም እኮ አሁን ከሀገራዊ ምክክርም ከሌላውም ራሳችሁን አግልላችኋል። እሱ ሌላ ጥያቄ ነው። ተው አው ከዛም ጋር እና ወደዛ ከመጣን ጊዜም አይበቃንም። ምክንያቱም ከመጀመሪያው ተነስተን ማውራት ስለሚገባን ካለህ ጋር ጊዜ ይወስዳልና ሌላ ጊዜ እንካፈላለን። አይ በሀገራዊ ምክክሩ ሳትስማሙ ራሳችሁን አግልላችሁ አንድ ወገን እኮ አይደለም ሽማግሌ መርጠው እንታረቅ ምን አንዴ ካንተ ጋር አለመግባባት አለ። ሽማግሌ መርጠህ ቁጭ አድርገህ እንታረቅ ብትለኝ እንታረቃለን እንዴ? ያንተ ሽማግሌ መርጠህ እንዴ? እንደዛ ሽማግሌ እኮ የሚመረጠው ከሁሉም ወገን መሆን አለበት። ኢንዲፔንደንት የሆኑ ወገን እንዴ ኢትዮጵያ አሁን ያለችው ተወካይ ምክር ቤት 98% አገር በሚመራው መንግስትና ፓርቲ ከዛ በተመረጠ በዛ በተሾመ ከዛ ደሞዝ በተከፈለው አካል እንደራደር ብትል እንዴት ነው የሚሆነው? ምን አይነት ቅቡልነት ይኖረዋል? የኢትዮጵያ ችግርስ ምን ይፈታል? እዛ ላይ እናቱ የሞተበት አባቱን ያጣ ልጅ ችግር የደረሰበት ቶርች የተደረገ አካል
ብዙ አለ እኮ ገና። በእናንተ መረዳት መፍትሄው ከየት ነው የሚመጣው? ኢንዲፔንደንት የሆኑ እኔና አንተ ሁላችንም ተቀምጠን እኛን ሊዳኘን የሚችለው ማዕከላዊ የሆነ አካል ይኑር። በዚህ አይነት እንነጋገርና ችግሮቻችንን እንፍታ ነው። ሌላ ጉዳይ የለውም። የባህር በርን የተመለከተ ነሐሴ አካባቢ ባለፈው ዓመት ሐምሌ ነሐሴ አካባቢ ባወጣችሁት የሁነታ ግምገማ የባህር በርን እንረዳለን፣ ጥያቄው ተገቢነት አለው። የማን የባህር በር ባህር? ኦኬ አዎ፣ የባህር በርን አስፈላጊነት እንረዳለን ትሉና ግን የኢትዮጵያ መንግስት እየሄደበት ያለው አካሄድ ግን ጠላት ሊያፈራ የሚችልና አዳዲስ ጠላቶችን ወደ ኢትዮጵያ ሊጋብዝ የሚችል ነው የሚል መረዳት ታነሳላችሁ። እናንተ መንግስት ብትሆኑ የባህር በር ጥያቄን እንዴት ነበረ የምትመልሱት? የባህር በር እንግዲህ እንደኔ አረዳድ በሁለት መልክ ነው የሚመለሰው። አንደኛው 130 ሚሊዮን ህዝብ አለን። 130 ሚሊዮን ህዝብ ይሄንን በደንብ አስታጥቀን በተቻለ መጠን ሄደን ቅርብ 60 ኪሎ ሜትሯን ደፍነን ሄደን በጉልበት መያዝ ነው። ከዛ በኋላ ባህር በር እናገኛለን። ይሄ ምን ያለ ያዋጣል? እንዴት እናደርጋለን? የውጭውን ተጽዕኖ፣ የዲፕሎማቲኩን ሁናቴ፣ የሚመጡትን ጥያቄዎች እንዴት አድርገን እናልፋለን የሚለው ራሱ የሆነ ጥያቄ አለው። በሁለተኛ ደረጃ በዲፕሎማሲ ነው። ዲፕሎማሲ ሰጥቶ መቀበል ነው። እንግዲህ ቁንጽል ሊሆን ይችላል። በእኔ አረዳድ ኢትዮጵያ 130 ህዝብ መኖሩ ባህር በር ስለሌላት አሁኑኑ ተነስተን ሆይ ብለን በመከላከያም በሁሉም ደረጃ እንግዲህ ዛቻም ጭምራለ። ይህንን አጌንስት የሚናገር ኢትዮጵያዊም አይደለም። ይሄ ዝም ብሎ የጠላት ምንደኛ ነው፣ ከውስጥ ቦርባሪ ነው። ይሄ ቃላት ናቸው እንግዲህ ለኛ አስቸጋሪ ሆነው። ይህንን ቅጽል ባናረጎ ጠላት ያፈራልናል እንጂ ምንም ወዳጅ አመጣልንም። ስለዚህ እነዚህን ቃላት ሪፍሬን ማድረግ አለብን። እንተው፣ ይሄንን ሰላማዊው መንገድ እናምጣው። ማግኘቱ እንኳን ብንችል ብናደርግም ኦፊሻሊ ወጥተን በመከላከያ ኃይል ይሄን እናደርጋለን ማለት ጥሩ አይደለም። እይታችን ነው። ከጥያቄ ግን ወጥብኝ እይታችን አቶ የኔ ጥያቄ እናንተ መንግስት ቢሆኑ መንግስት ብንሆን እኮ እሱን ሊመጣልኝ ነው። እና ስለዚህ ምንድነው የምናደርገው? መንግስት ብንሆን በዲፕሎማሲ ለማድረግ ነው። ሁለት መንገድ ነው። መከራየት ነው። እንትን ስታጣ እቃ ስታጣ አማርጠ ነው። አሁን ኢትዮጵያ መሀል ነው ያለችው። ሱዳን ለማንም የሚያጋራው በዛ በፖርቱ ሱዳን አለ፣ ኬንያ አለ፣ ጅቡቲ አለ፣ ሶማሊያ አለ፣ ኤርትራ አለ። ከነዛ ሁሉ አማርጠን የትኛው ህዝባችን ገበያ እኛ ጋር አለ። ስለዚህ ጥሩ ገበያ ልናገኝ እንችላለን። አማራጮች አሉን ነው። በሌላ በኩል ደግሞ አሁን ቅድም ያልኩ እነዚህ ጋር ኦልሬዲ ቁጭ ብለን ከኤርትራም ይሁን ከሶማሌ ጋርም ይሁን ከሱዳን ጋርም ይሁን ሰጥቶ በመቀበል አንድን ነገር በማድረግ በእነዚህ ላይ ተነጋግረን ደም ሳይፈስ ችግር ሳይፈጠር አለመግባት ሳይመጣ ጫጫታ ሳይመጣ በዲፕሎማሲ ባህር በርን ለማግኘት እንሞክራለን። እኛ መንግስት ብንሆን ይህን እናደርጋለን። መቼ ይፈጸማል? ልመናው ይቀጥላል። ሲፈጸም ይፈጸማል። እስከዛን ድረስ በዚሁ አይነት ነው የምናካሂደው። ኦፌኮ የባህር በር ጥያቄ ተገቢነትን ያምናል፣ ብሔራዊ ጥቅም ነው ብሎ ያምናል። በዚህ ጉዳይ ከመንግስት ጋር ለመተባበር ዝግጁ ነው? መተባበሩን አንተባበርም ያልነው ነገር የለም። በማግኘቱ እንደሰታለን። ጦርነት እናካሂዳለን የሚለውን ግን አንቀበለን። በሰላማዊ መልኩ መንግስት በሚሰራቸው ስራዎች ግን እናንተ ተባባሪ ናችሁ። በሰላም ለሚሆን ነገር ሁሉ ከመንግስት ጎን ነን። ሌላኛው እውነተኛ ፌዴራሊዝም የሚለውን በጣም ደጋግሞ ኦፌኮ ያምናል፣ ያነሳል። በፖለቲካ ፕሮግራሙን በሌሎችም ፖለቲካ ፕሮግራማችሁን ሳነብ ደግሞ የብሔራዊ ቋንቋ አፋን ኦሮሞ እናደርጋለን የሚል ሀሳብ አይቻለሁ። አብሮ ይሄዳል እንዴ? ቁንጽል ነው ያነበብከው። የብሔራዊ ቋንቋ እናደርጋለን ሳይሆን አሁን ካለው ቋንቋ ጋር በመጨመር እሱም ጭምር ብሔራዊ ቋንቋ ይሆናል እንጂ ዋና እሱ ብቻ ይሆናል ብለን በጣም ጥሩ። ሌሎችም ካሉ አንድ ላይ ሊሆኑ ይችላሉ፣ ህዝብ ከተስማማበት። ግን ኢትዮጵያ አሁን ብሔራዊ ቋንቋ የላትም። ኢትዮጵያ ብሔራዊ ቋንቋ የላትም፣ የስራ ቋንቋ ይሆናል። ለምንድን ነው ኦፌኮ ኦሮምኛን ጨምሮ
ብሔራዊ ቋንቋ ማድረግ ምን አለበት? ብሔራዊ ቋንቋ ቢሆኑ አይጎዱንም እኮ። ብሔራዊ ቋንቋ ካደረገ ፌዴራሊዝም ከሚባለው የብዝሃነት ሀሳብ ጋር ግን ሌሎቹም ጭምር ሌሎች ቋንቋዎች ለዚህ ሁሉ ህዝብ ከፈለገ ህዝብ ነው የሚፈልገው። የህዝብ ውሳኔ ነው ይሄ፣ የኛ ውሳኔ አይደለም። ሀሳብ አቀረብን፣ ሀሳባችን ተቀባይ ካንለው ሌሎች ቋንቋዎቹን ሙሉ ተጨምሮ ብሔራዊ ቋንቋ ቢሆኑ ምንድነው የሚጎዳል? አሁን ለምሳሌ ቤልጂየምን ብትወስድ እንደ ፍላኔሽ አሉ፣ ሌሎች አሉ፣ ሌሎች ወደ 3 ነው 4 5 አሉ። ካናዳን ብትወስድ ወደ 11 ነው ቋንቋ አላቸው። እናንተ ግን በፕሮፖዛል መንግስት ስትሆኑ ስንት ቋንቋ ነው የምታቀርቡት? ምን ቋንቋ ነው የምታቀርቡት? እኛ ለጊዜው አሁን ህዝብ የለመዳቸውና እየሰራበት ያለው ብዙሃን ያሉት በሙሉ 2 ቋንቋዎች አሉ። ይሄ ተደምሮ አንድ ላይም ቢሆን ብለን ነው እኛ። ሌሎች ምን ማለት ነው? ቅሬታ የለንም። ሌሎቹም ቢጨመሩ ህዝብ ከፈለገው እንኳን 3 4 5 6 ሊያረግ ይችላል። ብናረገው የበለጠ ይጠቅመናል ወይ ጠቀሜታ አለው ወይ ብሎ ብዙ ህዝብ የሚጠቀምበት ቋንቋ ብናረግ ይበጀናል ወይ ብሎ የመወሰን የህዝባችን ነው። እንትናችንን መከልከል የለብን። የህዝብን ፍላጎት አንገታውም። ከወሰነ እናከብረዋለን። ሀሳብ እናቀርባለን እንደ ሀሳብ። መጪው ጊዜ ምርጫ ይደረጋል። እንግዲህ በወጣው ጊዜ ሰሌዳ መሰረት እናንተን ጨምሮ ሌሎች የፖለቲካ ፓርቲዎች ያስቀመጣቸዋቸው ቅድመ ሁኔታዎችን እንደተጠበቁ ሆነው ግን ዝግጅት አድርጋችኋል? ምንድን ነው ዝግጅቱ? ሰፊው ህዝብ እኮ ነው እዛ ውስጥ ሄዶ ምርጫውን የሚካፈል እንጂ እኛ ግን የቅድመ ምርጫ ስራዎች የለም። እኛ እዛ ውስጥ ቀድም ነገርኩ ቤዚካሊ ህዝብን ለስልጣን ማብቃት እንጂ እኛ ሄደን ስልጣኑን ተቆናጠን ጌታዬ ለመባል አይደለም ብያለሁ። የፓርቲ አባላት ሄዶ ሊካፈሉ ይችላሉ። የእኛን ፖሊሲ ተቀብሎ ከእናንተ ጋር እንሰለፋለን፣ ከእናንተ ጋር ሆነ መንግስት ልናቋቁም እንፈልጋለን ብሎ እዛ በኦፌኮ ስም እኛ ባይዘወይ ኦፌኮ በመድረክ ስም ነው አሁን ያለ ነው። ሌሎች ብሔር ድርጅቶችም አሉ ከዛ ጋር ነው። እዛ ሆነን ለምርጫ እንቀርባለን ብሎ ለሚቀርቡ አባሎች ሊቀርቡ ይችላሉ እና ይሄ የኦፌኮ ነው የምናምን የምንለው ነገር የለም። ሰፊው ህዝብ ነው የሚወስነው። ኦፌኮም ይሁን ብልጽግናንም ይሁን ኦነግንም ይሁን ኦላም ከዛ መጥቶ ቢካፈልና ብንትን ቢል የሰፊው ህዝብ ውሳኔን ከማክበር ውጪ ከዛ ውስጥ ኮዳውንም ኮሪጆንም ገልብጠን ወረርሳችን አድርገን እኛ ካልተመረጥን የምንልበት መንገድ አይኖርም። ለሰፊው ህዝብ ነው። ለዛ ግን እናንተ ሰፊው ህዝብ ይሄን ነው ስልጣን ይሄ ፓርቲዎች የሚማገቱበት ስልጣን ለመያዝ ሳይሆን የሰፊው ህዝብ ስልጣን ሰፊው የሚተዳደርበት እሱን ወክሎ ሄዶ መሰረታዊ የሆኑትን ፖሊሲዎች የሚያወጣ በሱ ህልውና ላይ የሚወስነውን አካል መምረጥ የዛው የሰፊው ህዝብ ስልጣን ነው። የመጨረሻ ጥያቄ ነው። የፖለቲካ ፓርቲያችሁ የኦፌኮ አባል የነበሩ ወይም መለየታቸውን ይፋ ያላደረጉ በማህበራዊ ሚዲያም በሌላውም አመጽ ላይ ሲሳተፉ አመጽ ሲቀሰቀሱ የምናያቸው ሰዎች አሉ። እነሱ ላይ አቋማችሁ ምንድን ነው? እኛ ለአመጹ ከኛ ጋር ተካፋይነት የላቸውም። እኛ አባላትን የምንቆጣጠረው በኦፌኮ ደረጃ ተመክሮ ተዘክሮ በጉዳዩ ላይ ተነጋግረን የምንወስንባቸው ነገሮች ላይ ነው። ከዛ ውጪ ግለሰቦች በራሳቸው ዲሞክራቲክ መብት አላቸው። መተቸት፣ መነጋገር፣ እንትን ማድረግ የራሳቸው ጉዳይ ነው። ከዚህ ውጪ ግለሰቦችን አንቆጣጠርም። በመርፌ ቀዳዳም አንጠብቀው። ግን አመጽ በይፋ በአደባባይ አመጽ ቢቀሰቅሱ አንዳንዴ የታጣቂ ቡድኖች ጋር የሚሏቸውን ሀሳቦችን አመጽ ከተቀሰቀሱ ወንጀል ነውና ወንጀለኞች ናቸውና ፍርድ መቅረብ አለባቸው ነው። ግን እንደዛ አድርጋችሁ የሚያቀርብ አካል ካለ ያቅርብ። ግን የእናንተ የውስጥ በምን እናቀርባለን? ስነ ምግባር ደንባችሁ ምንድነው? ከኛ ቁጥጥር ውጪ ለሆነ ሰው ከኛ ጋር ያልነበረ ሰው ያለ እንትን ሆነ እኛ ፖሊስም የለንም። አይ ግን አመጽ ፈጸመ የሚል አካል ማስረጃ አቅርቦ ሊዳኝ ይችላል ነው። ቢያንስ ሚስተር ከዚህ ውጪ ሌላ የሚል አቶ እንትና የሚባሉት ግለሰብ የእኛን አቋም እያንጸባረቁ አይደሉም የሚል የስነ ምግባር እርምጃ የምትወስዱበት አሰራር የላችሁ? የኢትዮጵያ ሕዝብ እኮ ሁሉም እዛ ሚዲያ ላይ ሁሉም ፌስቡክ ላይ የሚናገሩ የእኛን ዓላማ የሚከተሉ አይደሉም፣ የምንቃወማቸው አሉ። ስለዚህ እያንዳንዱ ሰው ግን አባሎቻችሁን እንዲያውም በአመራርነት ደረጃው ላይ የነበሩትን ነው የኔ ጥያቄ። ከኛ ወጡ ሄዱ እዛ ነው ያሉት። መለያየታቸውን ለምን ይፋ መቆጣጠሪያ መንገድ የለንም። ይፋ ለምን መለያየታችሁን ይፋ አታደርጉ? አይወክሉንም ብላችሁ ምንድነው? ማንን ለመጥቀም ነው ይፋ ማድረግ?
ምን ትጠቀማለህ? ምክንያቱም በእናንተ ስም ወንጀል እንዳይሰራ ነው። የኛ ስም እንዴት ይሆናል? በራሱ ስም ነው አልኩህ እኮ። እኔ አሁን ወንጀል ቢሰራ የትም ቦታ እዚህ ከተማ ውስጥ ወንጀል ከሰራ ለሰራው ወንጀል ተጠያቂ ነኝ። አቶ ሙላቱ እኔ ለምሳሌ ፋና ሰራተኛ ነኝ። እርስዎን ስደውልልዎት ከፋና ቴሌቪዥን ነው ብዬ ነው። አዎ አድራሻን ነግረኛል። የምንቀሳቀሰው ፋናን ወክዬ ነው፣ ጋዜጠኛ ነኝ። እኔ ግን ሄጄ ምናልባት የኦፌኮን ቢሮስ ዘርፍ ብገኝ ወይ የሆነ ወንጀል ብሰራ በፋና እኔ የሚቆጣጠርበት መርህ አለው፣ ህግ አለው። በዛ ህግ እኔን ይዳኘኛል አይደለ? እናንተ ወንጀል የምትሏቸው ሰላማዊ ነን ካላችሁ እናንተ ሰላማዊ ከምትሏቸው የተቃረነ የሚሰሩት የምትቆጣጠሩበት መንገድ የለም። ይኸውልህ አንተ እዚህ መተህ ቢሮ ከዘረፍክ ወይም እዚህ ሽፍታ ከሆንክ ሽፍታ ነው የመጣው ነው ከፋና ነው አንልም። ሽፍታ አንተ ነህ፣ ግለሰብ ነው፣ ፍርድ ቤት ይቅረብ ነው እንጂ ፋና ለምንድን ነው ተነስተን እኔ ፋና ፍርድ እዛ ስለምትሰራ ብቻ ፋናን የምንኮንንበት የምንወነጅልበት ምን ግራውንድ አለን? አንተ እዛ ስለምትሰራ ብቻ ተነስተን ፋናን እንወነጅላለን? በግለሰብነት ፍርድ ትቀርባለህ፣ ወንጀለኛ ነህ። ስለዚህ ትጠየቃለህ ማለት ነው። ስለዚህ አሁን እያደረጉ አባሎቻችን የትም ቦታ አሁን ሊሰርቁ ይችላሉ፣ ሊወነጅሉ ይችላሉ፣ እንትን ሊያደርጉ ይችላሉ። ህዝብ ነው ይሄ። ግን በአደባባይ እኮ ያመጽ ጥሪ ነው ይሄ። በጣም ማለት ከአደባባይ ይሁን ምስጢርም ይሁን ወንጀለኛ ከሆነ ወደ ፍርድ ማቅረብ ነው ከነ ማስረጃው። የተከበራችሁ ተመልካቾቻችን የተከታተላችሁት ነጻ ሀሳብን ነው። ቆይታችን ደግሞ ከኦፌኮ ምክትል ሊቀመንበርና የመድረክ የስራ አስፈጻሚ አባል አቶ ሙላቱ ገመቹ ጋር ነው። አቶ ሙላቱ በእጅጉ አመሰግናለሁ። እኔም በእጅጉ አመሰግናለሁ።